ፈጠነ ለምንድነው አርፈደ የመጣው? ማልዳኝ ቀሰቀሰን ጆሮ ትናንትና በልተ ነው። ያ ንዳው ወዴት ልንዳው? እሱን እየሄድን እንነግራለን። ወደኋላ ነው የምንሄደው። እናንተ መንገዱን ይሉልኝ፣ እኔ እናንተን እጠብቃለሁ። አብረን ነው የምናልቃት። ታሪክ ነው ማረጋችሁ። አንድ ሰው እንዳይተካኝ ነበሩ ነው ማስብላችሁ። አረ ወንድም ወደግራ አንድሽ እንዳትጠቅ ከሲኖው ጋር ነው ማጋጨው። እንዳትጠቅ ፍልፍሉ ሄሎ መርሶ እንዴት ነህ? ደህና ነህ ወይ? እንዴት ነህ? ደህና ነህ? አለሁ ደህና ነህ ወይ? ንጌታ አለ መቼ መጣ? ሰሞኑን መጣሁ። እንዴት ነህ? በእናትህ ጥሩ ነው። ምን እኔማ ምቾት አሰቃየኝ። ጥሩ ነው። እኔ የምልህ እንደው ጓደኛዬ ትዝ አልከኝና እስቲ አካውንቴን ላክልኝ። ምን አልሽ መርዚቲ? አካውንቴን ላክልኝ። እንዴ ኧረ መርዚ ምን ማስቸገር እኮ ይሆን? አንተ ጓደኛ አይደለህ እንዴ? ልክ ነህ መርዚ። አንተ እኮ ከላይ አልወረድክም እንጂ ጠይሞንክ እንጂ እኮ ከላይ ብትወርድ በቃ እሺ። አንተ ጥሩ ሰው ቀረሮ ማለት እኮ ነው በቃ ማትለወጥ። አየህ እኔ እንዳንተ ሲመቸው ክፉ አይደለም። ሲመቸው ክፉ ምን ያደርጋል? ኧረ ምን ማስቸገር ይሆናል? ልላክልህ አሁን ላክልኝ አካውንቴን አሁን ላክልኝ። እኔ ላምጣው? ቆይ ልላክልሽ። አሎ ገብቷል። ይሄ ነው መርዜ። ወይዬ ቤኪ ገባልህ? ለአንተ እኮ ሰው ያንሳል። አንተ እኮ ሰው መባል ያንሳል። እንዴ ሰው ለኔ ምን አርጌ? ማን አለ ጓደኛዬ? ለአንተስ ማን አለ? ይኸው ለ3000 ብር ምን አርጌ? ወንድሜ ያው በዚህ ጊዜ ካልተረዳዳን ማን አለ አንተ? እንደው ከባይሆን ግማሹን ልቀንስ ልላክልህ። አይዞ ሁሌ ከጎን ነኝ። እንደው ለሙሉ ምን አግኝተህ ነው ይሄን ሁላ ብር ለኔ? ያው ትንሽ የሆነች አንድ 20 ሚሊዮን ብር ዕጣ ደርሳኝ። ምን 20 ሚሊዮን ብር 20 ሚሊዮን ጅብ ነህ? እሺ ከባድ ውሸት ከነገርከኝ እሸልምሃለሁ። ከባድ ውሸት አላራም አሽራ ሄሎ በሰላም ነው? ቀበሌ መተን እኮ ፈልገን ስራ አልገባም ብለውን ነው። አዎ ትንሽ አመም አድርጎኝ የለውም። ምን ፈልጋችሁ ነው? እኔና ጓደኛዬ ደሃ ለማጻፍ ፈልገን ነበር። ችግር የለውም ነገ ይጻፍላችኋል። ስራ ማስኬጃ 10000 ብር አዘጋጁ፣ ነገ ይጻፋል። የምን 10000 ብር ነው ደግሞ? ገብቷል። እባክህ ግዴታ ቃሉን ካልጠራሁት አይሆንም እንዴ? ገጡ አቤት ምንድነው? እንዴና ጉላላቸው ተሻለ ልጠይቅ ብዬ ነው። ከሰዓት ና ምን አልከ? ከሰዓት ተመለስ። ፍልፍሉ ሄሎ መርሶ እንዴት ነህ? ደህና ነህ ወይ? እንዴት ነህ? ደህና ነህ? አለሁ ደህና ነህ ወይ? ንጌታ አለ መቼ መጣ? ሰሞኑን መጣሁ። እንዴት ነህ? በእናትህ ጥሩ ነው። ምን እኔማ ምቾት አሰቃየኝ። ጥሩ ነው። እኔ የምልህ እንደው ጓደኛዬ ትዝ አልከኝና እስቲ አካውንቴን ላክልኝ። ምን አልሽ መርዚቲ? አካውንቴን ላክልኝ። እንዴ ኧረ መርዚ ምን ማስቸገር እኮ ይሆን? አንተ ጓደኛ አይደለህ እንዴ? ልክ ነህ መርዚ። አንተ እኮ ከላይ አልወረድክም እንጂ ጠይሞንክ እንጂ እኮ ከላይ ብትወርድ በቃ እሺ። አንተ ጥሩ ሰው ቀረሮ ማለት እኮ ነው በቃ ማትለወጥ። አየህ እኔ እንዳንተ ሲመቸው ክፉ አይደለም። ሲመቸው ክፉ ምን ያደርጋል? ኧረ ምን ማስቸገር ይሆናል? ልላክልህ አሁን ላክልኝ አካውንቴን አሁን ላክልኝ። እኔ ላምጣው? ቆይ ልላክልሽ። አሎ ገብቷል። ይሄ ነው መርዜ። ወይዬ ቤኪ ገባልህ? ለአንተ እኮ ሰው ያንሳል። አንተ እኮ ሰው መባል ያንሳል። እንዴ ሰው ለኔ ምን አርጌ? ማን አለ ጓደኛዬ? ለአንተስ ማን አለ?
ይኸውላ 3000 ብር ምን አርጌ ወንድሜ ያው በዚህ ጊዜ ካልተረዳዳን ማን አለ አንተ እንደው ከባይሆን ግማሹን ልቀንስ ልላክልህ አይዞ ሁሌ ከጎን ነኝ እንደው ለሙሉ ምን አግኝተ ነው ይሄን ሁላ ብር ለኔ ያው ትንሽ የሆነች አንድ 20 ሚሊዮን ብር ዕጣ ደርሳኝ ምን 20 ሚሊዮን ብር 20 ሚሊዮን ጅብነ እሺ ሄሎ መብራት ኃይል ነው አዎ ደንበኛችን ምን ልርዳዎት ምን ባክ መብራቱ እኮ ጠፋ ስንት ሳምንት ሆኖ ከተፋ ማለት ሳምንት ካልሞላ አታስተናግዱም እንዴ ኖ እንደዛ አይደለም እሺ ስንት ቀን ሆኖ አንተ የምን ቀን ነው የምትለኝ ዛሬ ጠዋት ነው ትንሽ ተጨቃጨቅንና ምን እንዳስቀየምኩት አላውቅም ሻንጣውን ይዞ ቻው እንኳን ሳይለኝ ነው ጥሎኝ የጠፋው ቆይ ማን የጠፋው መብራቱ ነው አቶ መብራቱ አጎቴ እየቀለዱ ነው ሰው ነው እንዴ የጠፋውት ይድፋውት አቦ ይሄ ፖሊስ ጣቢያ መስሉት እንዴ ማለት መብራቱ ሲጠፋኛ ጋር ደውሎ አላላችሁም እና ቤቱ ውስጥ ያለው መብራት ሲጠፋ ነው ያልነው እና እኔስ ምን አልኩ አጎቴም እኮ ከኔ ጋር ቤት ውስጥ ነው የሚኖረው ዘበኛ መሰለህ እንዴ እያሾፉ ነው ቤቱ ውስጥ ያለው አምፖል ሲጠፋ ነው የሚደውሉት እዚህ ጣራው ላይ ያለው አዎ እንደዛ ነው እንዴ እኔ መቻወኩኝ ግን እኮ እሱም ጠፍቷል መቼ ጀምሮ ነው የጠፋው ኧረ ለክርስትና እንደበራ ነው ለእርሶ ክርስትና ነው እና ላንተ ነው ምን አሉኝ አቤት ቆይቷል ጥሩ የት አካባቢ ነው የሚኖሩት እሱን እኮ ነው የምልህ ማለት ምንድነው እያወሩ ያሉት ምን አልከኝ የት ነው የሚኖሩት አጎቴ ጋር ነው የምኖረው እኮ እርሶና አጎቱ የት ነው የሚኖሩት እኛ ሰፈር ነው እኮ የት ነው ሰፈሩት መገናኛን አወቀው አዎ ከሱ አለፍ ብሎ ላምበረትን አወቀው አዎ እዛ ሰፈር ግን ላም አይቻላቅም ታውቃለህ በረቱ ግን የቱ ጋር ነው ያለው ምን አሉኝ ላምበረትን አወቀው ወይ አዎ አውቀዋለሁ እኔም አውቀዋለሁ እናማ ያው አንዳንዴ እንገናኛለን ስራ ቢዚ ስትሆን ለምንድን ነው የሚቀልዱት ይሄ እኮ ህብረተሰቡ የሚጠቀምበት ቀጥታ መስመር ነው እና እኔ ተጓዳኝ መስመር ነው ብያለሁ ካሁን በኋላ የሚደውሉ ከሆነ የቤቱን መስመር እንቆርጠዋለን ወይ ወንድሜ ቀደምኩ ቆርጬ እኮ ልብስ ማስጫረኩት ሰላም ይዋሉ እንዴ አረቆይ እንዳዘጋው እኔ ልቀልድ ብዬ እኮ ነው መቼም ስራ ይበዛባችኋል ይሄን መብራት ስታጠፉ እሺ ምንድነው የፈለጉት ቶሎ ይናገሩ እንትን አምፖሉ በርቶ እና እኔ ደግሞ ተኝቼ ነበርና እና ማብሪያ ማጥፊያው ራቀኝ እና ከሱ ብታጠፉልኝ ብዬ ነበር አይኖት ይጥፋቦ አሚን አብሮ ያጥፋል ይዝጋ ይሳታሪካ ቁጥራቸው ስንት ነበር ሄሎ በሰላም ነው ቀበሌ መተን እኮ ፈልገን ስራ አልገባም ብለውን ነው አዎ ትንሽ አመም አድርጎኝ የለውም ምን ፈልጋችሁ ነው እኔና ጓደኛዬ ደሃ ለማጻፍ ፈልገን ነበር ችግር የለውም ነገ ይጻፍላችኋል ስራ ማስኬጃ 10000 ብር አዘጋጁ ነገ ይጻፋል የምን 10000 ብር ነው ደግሞ ገብቷል እባክህ ግዴታ ቃሉን ካልጠራው ታዩንም እንዴ ገጡ አቤት ምንድነው እንዴና ጉዳላቸው ተሻለ ልጠይቅ ብዬ ነው ከሰዓት ና ምን አልከ ከሰዓት ተመለስ አንተ ኩክኛም አቤት አባይ እስኪ ጻጉረና አንዳንዴ ወደ ግራ ጠቅልለው ሁሌ ወደ ቀኝ ኧረ አባይ ዛሬ እስካከለ የፈተና ውጤት ተነገራችሁ ያው ነግሬሃለሁ ወሪታ እንዳይሆን አስነጥሳለሁ እስኪ በል ንገረኝ ፊዚክስ 10 ነው ያመጣው እንጂ ነው እንጂ ኤነርጂ ከ10 ኧረ ካምሳው የፈጣሪ ያለ ከ10 እንዴት በሳተ ነበር እንዴ ፈተናው አይደለም በመለሰ ኧረ ይድፋህ ያቶ ወገን ልጅ አይተኸዋል ፊዚክስ እንደው ሃይተታው እንደው አፍሪካ ደዳን የኔ አንድ ያስፖርሽኩ 9 እኮ ነው ያመጣው 9 ረረረረ በእንታው የለ እንዴ ወይ እና ለምን ታዲያ አንዳንድ ይሄድ ካታስጠናውም በል እስኪ አስቤያለሁ አልመቻችልኝ ቢሉ እኮ ታው እንጂ አክሰባል ወይ ጉድ ግም ለግም አለ ሰውየው አዚ እውቀት የለህም እንጂ እኮ ሞራልህ ደስ ይለኛል እሺ እንግሊዘኛስ እንግሊዝ 14 ኧረ መድኃኒዓለም 14 ሁሉም ውጤት 10 ቤት ነው እንዴ የከበዴ ሰማራከው እኮ ከአስራዎች የለ አለኝ ባዮሎጂ 20 ነው ያመጣው ጎሽ ይሻላል ከመፎማነ አፈሪያ ብላ ማነሽ አስካለሽ ብረምጣዱና ከቢሊያ አባይ ምን ልታረጊኝ ሆሮን ከረምኩት እንደንተየ እንዲሆነ ወደ 12ኛ አርከን አይዞ ገና እኔ አንተለጥላለሁ አሁን አንተ ነህ የብሬን ፈተና የምታልፈው ለመሆኑ ደረጃህ ስንት ሆነ 45ኛ እግዚኦ ምን አለ ውጤቱን 45 ብታመጣ ስንት ናቸው አጠቃላይ 46 ነው ተመስገን ቢያንስ አንድ ተማሪ ይበልጣል ኧረ እባክህ ነባሮ ነው አንተ ተተን ኧረ ነደድኩ ወገን ሳካደ ጋጠሩልኝ አስተማሪያችን ኤአይ ከሰው እውቀት በላይ ስለሄደ በጂኒየስ ኑ ብትማር መቀየር ትችላለህ ብሎኛል ምንድነው ደግሞ እሱ ጂኒየስ ኑ ኢንፍራ ፕሮቶኮል በሚባል ኢትዮጵያዊ ድርጅት የተሰራ ሲሆን የቤት ስራ ለመስራት ረዳት የሚሆነኝ እና ለፈተና የሚያዘጋጀኝ ኤአይ ዌብሳይት ነው ሌጋሲ ቢልደርስ ሽልማት ውስጥ እጩ ሆኖ በአሁኑ ጊዜ እስከ የካቲት 17 በመመረጥ ላይ ይገኛል በዚህ ዌብሳይት ወይም ባዮ ባለው ሊንክ ቮት በማድረግ የሀገራችን እድገት ለሚያመጣው ሀገር በቀል ድርጅት አስተዋጽኦ እናድርግ እዚያ ጥግ ላይ የተቀመጥከው ልጅ አቤት ቲቸር ትናንትና ከመምህር ዳምጠው ጋር አይቼ ነበር አባት ነው እንዴ አዎ አባቴ ነው በእውነት ይገርምሃል አባት አስተማሪ ነበር እንጃ ያ ነበር የሚረቅቀኝ ስፖርት ሊያስተራም እንኳን ይዞን ሲወጣ ኳስ ሳይሆን እኔን ነበር የሚያንጠባጥበው የሚገርም ብላክቦርድ እንኳን ለማጥፋት ዳስተር የሚጠቀመውን ክላስ ከቀረው ብቻ ነበር አታዩም ፊቴን እንዴ ቲቸር እና እኔን እንደ ዳስተር ልትጠቀመኝ ነው እንዴ ምን አስቸኮለ ለሞኔ ቢስትራ ዘርጋ አዎ ቲቸር ሁሉንም ሰርቻለሁ እንዴት ልትደፍረኝ ነው አንተ ቢስትራ የምትሰራው ለሞኔ ስንት ቁጥር ነው 8 ቁጥር ጭራሽ 8 ቁጥር ናታ ተንበርክ እንዴ ቲቸር ምን አጠፋው ዝም በል አሁን ጥያቄ ጠይቃለሁ አንድ ከተሳሳክት እንደ በቆሎ ነው የሚፈለፍል
የጋና ዋና ከተማ ማን ናት? ጋና ዋና ከተማ አክራ። እሺ የማዳጋስካር? አንታናናሪቮ። እሺ አፍሪካ ውስጥ ስንት አህጉሮች አሉ? አሳስተኝ ነው ቲቸር፣ አንድ አህጉር ነው። እሺ ነው በውስጥ ምን እያሰብኩ ነው? እንዴት ቲቸር፣ እኔ ጠንቋይ ቀልባለሁ እንዴ? በምን አውቃለሁ? እንዴት ታውቃለህ? አታነብማ ስትራገጥ ነው የምትሉ። ንቀት መሆኑ ነው። የሚያነቡት የማይመልሱታል። ተመልከት። ቤት እስኪ ዝም ብለሽ ምን እያሰብክ ይመስልሻል? ገምጪ። እኔ እንጃ ቲቸር። ጎበዝ የኔ ጀግና። ስለ እኔ እንጃ እያሰብኩ ነበር። ባይሆን በኋላ ቢሮ ነይና በደንብ አስረዳሻለሁ እንደማስ ስለኔና ማለቴ ስለ ትምህርቱ። እሺ አንተ ተነስቃ። ቆይ እኔ ምን አጠፋው? ግን በላት መልስልኝ። ለመሆኑ ከክላስ ስንተኛ ነው የወጣው? ከትምህርት ቤቱ አንደኛ ነው የወጣሁት። ምን ይሻለኛል? ልጅ ይደቃት ወይ መችል እንጂ እና አይመለከትኝ የሚመር አልባታም ናባ ደሞ ንገረው ለአባት እበቀዳ አዱ ብሎ አንብር ኤው ብብቲ ንረፍቶች ሲስተም ያላበራሽታል። አሁን ሲኮረክሩኝ ያለቅፋን እና አንዱም ለአምረክ ብብት ነምረክ። ሄሎ ወይ ፍቅር ኧረ አንቺ ባስ ውስጥ ነኝ ዝፈን ትላለች እንዴ? ወይሳት እቤት ሰውን ይዘፈንልሻል። ስድ ኧረ እባክሽ ባስ ውስጥ ነኝ ታይ። እሺ ካልሽ እንግዲህ አጅቡኝ ትላለ። እንግዲህ ሸጋ ልጅ በሀሳቤ ድንገት ልቤ ገብታ ትመላለሳለች ቀን ማታ እኔ ተይ አታስለቅሽኝ ታይ ሸጋ ልጅ በሀሳቤ ድንገት ልቤ ገብታ ትመላለሳለች ቀን ማታ አቤላ ይላል አንቺ የሞዛምቢክ ሻይ ቅጠል ፒስ ነው። አቤኔ ወሳኝ ሰው አንቺ የካናዳ ዶላር፣ የራሽያ ቋንጣ፣ የሞዛምቢክ ጠላ፣ የቱርክ ሻይ ቅጠል፣ የሱዳን ቆስጣ፣ የዳይኖሰር መረቅ፣ ሻይ ባረቄ ሀቢቢ ፒስ ነሽ። ትናንትና እኮ ክላስ አልመጣሁም። በእናትህ ምን ተማራችሁ ክላስ? ኧረ ማን ትናንትና ያልተፈጠረ ነገር ጠይቀኝ። ማን ቀኑ ሙሉ ፍሪ ነበርን። ከዛ በኋላ ማደያ ሄድና በቴሌ ብር ቤንዚል ማለት ነው ነዳጅ ገዛና ትብቱን አቃጠለው። በቴሌ ብር ገዛና ቤንዚል አቃጠለው። ትብቱን አሁን ተገምቶ ነው ብታይ። ማሳስተማሪ ጠብቀን ገደለው በጩቤ ተነሳ። ወጋ ነው እንደገና ተነሳ። በኮብልስቶን አናቱን አለው ኮማ ውስጥ ገባ። ተነሳ። መጨረሻ ላይ በትራክተር ሄድንበት። ገስዋት ገምት ተነሳ። ማሳስተማሪ አይሞትም ብታይ። ፊዚክስ አስተማሪ በእውቀት ብዛት አብዶ ጥቁር አንበሳ ገባ። ኬሚስትር አስተማሪ ሲስተር አሰለፈች፣ እሷ ላይ አሲድና ቤዝ ቀላቅለን ደፋንባት። ጂኦግራፊ አስተማሪ ዓለም ጠፍጣፋ ነው ብሎ ሰከሰን። እሱ ብቻ እንዳይገርምሽ ማን ክላስ ውስጥ የጎጃም ቅቤ ያበደ የጎጃም ቅቤ አነጠርን ብታይ። እሳት የበላ ቅቤ ከይርጋ ጨፌ ቡና አስመጣና ቆላ ነው ክላስ ውስጥ ቡና ጠጣን፣ ዋሊያ ጠጣን፣ ሀረርንሽ፣ ሜታንሽ፣ ሻሜታ፣ አረቄ፣ ጠጅ። ፓብሎ ስኮባር መጥቶ ነበር። በርበሬ ነገድን፣ እንጀራ ሸጥን። አረም ያልተፈጠረ ነገር አለ። እንትና መታ ነበር፣ አራናቻቤ መታ ነበር። አንዳንድ ኮንዶሚኒየም ገጨችን ቦሌ አራብሳ ላይ። አሁን አንቺ ብቻ ነሽ አሁን በቀበሌ ቤት መልሽው። እኛ ሁላችንም 45 ኮንዶሚኒየም አለን እና ዲዛይርም አለን። አላሙዲ መጥቶ ነበረ። ሁላችንም አካውንታችን ውስጥ ነው 1 ሚሊዮን ብር አለ። ዮሐና መጥቶ ነበር። ዮሐና እስኪ ቢታ ወይ ወለዶች። ከዛ በኋላ ካስማስ መጣ። ካስማስ መጥቶ አንዳንድ ገቢ ሰጠን። ሸገር ገበታ መጥቶ ነበር። አንዳንድ ቦክሰኛ ኬክ ገበዘን። ኧረ ያልተፈጠረ ነገር ጠይቂ ማን ለምን ቀረ ግን? የምርን ነው። አንድ ቀን ብቀር ከመቼ ነበር እዚያ ጥግ ላይ የተቀመጥከው ልጅ? አቤት ቲቸር። ትናንትና ከመምህር ዳምጠው ጋር አይቼ ነበር። አባት ነው እንዴ? አዎ አባቴ ነው። በእውነት ይገርምሃል። አባት አስተማሪ ነበር። እንግዲህ አያ ነበር የሚረግጠኝ። ስፖርት ሊያሰራም እንኳን ይዞን ሲወጣ ኳስ ሳይሆን እኔን ነበር የሚያንጠባጥበው። የሚገርሚ ብላክቦርድ እንኳን ለማጥፋት ዳስተር የሚጠቀመውን ክላስ ከቀረው ብቻ ነበር። አታዩም ፊቴን? እንዴት ቲቸር? እና እኔን እንደ ዳስተር ልትጠቀመኝ ነው እንዴ? ምን አስቸኮለ? ለመሆኑ የቤት ስራ ሰርተሃል? አዎ ቲቸር፣ ሁሉንም ሰርቻለሁ። እንዴት ልትደፍረኝ ነው አንተ የቤት ስራ የምትሰራው? ለመሆኑ ስንት ቁጥር ነው? 8 ቁጥር። ጭራሽ 8 ቁጥር ናህጣ ተንበርክ። እንዴት ቲቸር? ምን አጠፋው? ዝም በል። አሁን ጥያቄ ጠይቃለሁ። አንድ ከተሳሳት እንደ በቆሎ ነው የሚፈለፍልህ። የጋና ዋና ከተማ ማን ናት? ጋና ዋና ከተማ አክራ። እሺ የማዳጋስካር? አንታናናሪቮ። እሺ አፍሪካ ውስጥ ስንት አህጉሮች አሉ? አሳስተኝ ነው ቲቸር፣ አንድ አህጉር ነው። እሺ ነው በውስጥ ምን እያሰብኩ ነው? እንዴት ቲቸር? እኔ ጠንቋይ ቀልባለሁ እንዴ? በምን አውቃለሁ? እንዴት ታውቃለህ? አታነብማ ስትራገጥ ነው የምትሉ። ንቀት መሆኑ ነው። የሚያነቡት የማይመልሱታል። ተመልከት። ቤት እስኪ ዝም ብለሽ ምን እያሰብክ ይመስልሻል? ገምጪ። እኔ እንጃ ቲቸር። ጎበዝ የኔ ጀግና። ስለ እኔ እንጃ እያሰብኩ ነበር። ባይሆን በኋላ ቢሮ ነይና በደንብ አስረዳሻለሁ እንደማስ ስለኔና ማለቴ ስለ ትምህርቱ። እሺ አንተ ተነስቃ። ቆይ እኔ ምን አጠፋው? ግን በላት መልስልኝ። ለመሆኑ ከክላስ ስንተኛ ነው የወጣው? ከትምህርት ቤቱ አንደኛ ነው የወጣሁት። ምን ይሻለኛል? ልጅ ይደቃት ወይ መችል እንጂ እና አይመለከትኝ የሚመር አልባታም ናባ ደሞ ንገረው ለአባት እበቀዳ አዱ ብሎ አንብር ኤው ብብቲ ንረፍቶች ሲስተም ያላበራሽታል። አሁን ሲኮረክሩኝ ያለቅፋን እና አንዱም ለአምረክ ብብት ነምረክ። እንደምን ዋላችሁ ተማሪዎች? አለን ቲቸር። የፒስ ነው። አንተ ኮረኮንች ብቻህን እንዴ? ሌሎቹስ?
አዎ ቲቸርዬ፣ ሁሉም አልመጡም። በቀለ መንገድ ጠፍቶበት ነው የቀረው። ቃንቄ ደግሞ እሱን ፍለጋ ነው የሄደው። ተምትም ደግሞ ቃንቄ ካልመጣ አልመጣም ብሎ ቀረ። ደመላሽ ደግሞ ደሜ ይፍሰስ። ዝም በል። ቆይን ያልገባኝ አስፈቃሽ ኮሚቴ አድርገው መርጠው ነው አንተ ለሁሉም የምታስፈቅድ የመጣው? ኧረ እኔ ቲቸርዬው ቀጠምቶኝ ነው የመጣሁት። አስተምረኝ። ጥማት ይጥማህ። ሙርት ይዛለህ እንዴ? ብቻ እንዳስተምርህ ትፈልጋለህ? እና እግር ብላ። አይመለከተኝም። ያለበለዚያ ለርዕሰ መምህሩ ነው የምከስ ነው። ጥሩ ጥያቄ ጠይቃለሁ። ከመለስክ ነው ማስተምር። ያዝ። የመጀመሪያ ጥያቄ፣ አንድ ሰውዬ ከሳሎን ወደ መኝታ ቤት በ20 ሜትር ፐር ሰከንድ ኪሎግራም ኒውተን ስኩዌር እየሄደ ነው። አትበል። አሁን እዚህ ጋር ጥያቄው ምንድነው? ከሜክሲኮ ፒያሳ ስንት ኪሎ ሜትር ነው? በቃ እንዴ ቲቸር፣ ምን አገናኘው? እኔ አላውቀውም። አታነብማ። ከየት ታመጣዋለህ? ሌላ ሁለተኛ ጥያቄ ያዝ። አንድ 60 ኪሎ ግራም የሚመዝን ሰውዬ አለ እንበል። እሺ፣ የዚህን ሰውዬ ፖለቲካዊ አቋም ንገረኝ። እንዴ ምን አይነት ጥያቄ ነው? አንተ የፊዚክስ አስተማሪ አይደለህ እንዴ? ምንም አይመለከትም። እኔ በትርፍ ሰዓት የሲቪክስ አስተምራለሁ። ልብ አድርግ። የመጨረሻ ጥያቄ ነው የምጠይቅህ። አንድ ታክሲ በ40 ሜትር ፐር ሰከንድ እየሄደ ነው። ያዝ እንግዲህ። የረዳቱ ስም ማን ነው? ታርጋ ቁጥሩ ስንት ነው? ጋቢና ስንት ሰው ተቀምጧል? እንዴት ቲቸር፣ ምንድነው? እኔ ጥንቆላ ነው እንዴ ተማርኩት? የተመታ ጥያቄ የምትጠይቀኝ? አለቀ በቃ። አንተን ማስተማር ማለት ድንጋይ ላይ ውሃ ማፍሰስ ነው። ስለዚህ በቃ። አረ ቲቸር፣ ቢያንስ ለመጣሁበት የሆነ ነገር። ኦኬ፣ ለመጣበት በቃ ለመጣበት 10 ማርክ የስ ቀንሽብሃለሁ። አሽቋላጭ። እዚህ ሱቅ ዳቦ አለ አለ። ስንት ብር ነው? 20 ብር ነው። እንጀራ አለ አለ። ስንት ብር ነው? 30 ብር። ምን አባቱ ነው? ጣን ልጅ ጧል እንደ ምን አባቱ ነው? ገና ሳምቡሳና ቆርቆር ይገባል። ጋይስ አሁን እቺ አንድ ፍሬ ልጅ ይሄን ሁሉ ጉድ በሆዷ ችላለች ቢባል ማን ነው የሚያምነው? እስኪ ለማንኛውም ሚጣዬ የምትለን አላት። ቪዲዮን አይተን እንመለስና ኮሜንት እናነባለን። የትም እንዳትሄዱ። የኔ አቃጣሪ ውጭ ሀገር ቢሆን እኮ አሳስራቸዋለች። ምን እንዳለች እስኪ ይጣራ ተብሎ እማዬ ከሌላ ወንድ አልጋው ላይ ተኝታለች። የተመታችሁ ማትረቡ በጣም ያሳዝናል። ይህን ሁሉ ጉድ ችላ ነበር። ተነፈሰች። 25 ሚሊዮን አልሸጥም ያልከው ቤት በኮሪደር ሲፈርስ የሚመጣል ቋንቋ። እንደዚህ ራስህ ብቻ የምታውቀው ቋንቋ የምታወራው እንደዛ አይነት ሲቹዌሽን ውስጥ አስተማሪዎች ፈተና ላይ የሚያመጡት ጥያቄ የኢትዮጵያ ሕዝብ ያለበትን ሁኔታ እያስረዳች ነው። እኚህ ማዘሯ ደግሞ በ75 ዓመታቸው ወንድ ልጅ ከነቃጭሉ ዱብ አደረጉ ተብሎ ዜና እየተራገበ ነውና አንድ ኮሜንት ብቻ ላሳያችሁ። ኧረ ተውኝ። እሙዬ ጭንቅላትሽ ላይ ያለው ፈረስ ያስጠላል። መቼም ተገትሮ ከሚላከፍ አህያ ይሻላል። ወይዘሮ አረጋሽ ወይዬ ልጅ እትዬ ሽመነሽ እንዳሉ በረኪና አለ ወይ? አዎ አለ። ፈልጋ ነው ጠጡት። አፈር ብላ ቆሻሻ። የኔ ነሽ እጣ ፈንታ ሆኖን እድል ቢያስተያየን የኔ ነሽ እጅ ነስቻለፍኩ ሌላ ምን አቅም አለኝ? የኔ ነሽ ቤታችሁ ብመጣ በንተ ማርያም ብዬ
የኔ ነሽ እርቦኝ እኮ አይደለም ላይሽ ነው ፍቅርዬ ባይስብሽ አለባበሴ ባይጠራሽ አጭር ቁምጣይ ብትሆኝም በቅምጥል ያደግሽ የድሃ ዘመድ የሌለሽ ንጉሥም አሽከሩን ይወዳል ለፍቅሩ ዙፋኑን ይለቃል ለፍቅሩ ወጉን ይረሳል ለፍቅር ለእውነት ብሎ ቀን ያልፋል ሁሉም ሰው ታግሎ ለፍቅር ለእውነት ብሎ ቀን ያልፋል ሁሉም ሰው ታግሎ። የምር ግንቦች እንዲህ ትርታ ጋር መደዋወል መጀመራችሁ በጣም ደስ ብሎኛል። አረ እባክህ እኔ እኮ ባለፈው ዘፈን ከጋበዝኳት በኋላ እየረሳኋት ነበር እና ግን በቃ የጋበዝኳት ዘፈን ክሊፕ እንደወደደችውና ምን አለበት አንተም ደጅ ላይ የምታ እንደ ልጁ በዘፈን ክሊፕ ስትለኝ አንጀቴ ተላወሰ። የምርህን ነው ቦቼ? አዎ የምርህን ነው። ታዲያ ምን ታጣሉ ደግሞ ለመዝፈን ሄደን እንቀውጧ። እባክህ እሷ የፈለገችው እንደዚህ ሆኜ እንድዘፍንላት አይደለም። እና እንዴት እንድትሆንላት ነው? አለ አይደለ በቃ ዘፈኑ ላይ እንዳለ የሆነ በረባሷ አድርጌ ቁንጣ ለብሼ ምናምን ዱላ ይዤ እንድዘፍንላት ነው የፈለገችው። ታዲያ ምን ችግር አለ? እንሂድና እናደርግላታ። ያን ሁሉ ጌታም ትቼ እገዛለሁ እንዴ ብራዘር። ሌላው ቢቀር ለፎጣና ለበርባሷ አላጣም። ይልቅ እንሂድና እንገዛዛ። እንዴ አስፒዶ የምርህን ነው እንዴ? እንዴ ቦቼ ምንም ቢሆን እኮ ስፒዶ በፍቅር ጉዳይ ሲቀልድ አይተሳቃለህ። የምር ስፒዶ ይህንን ካደረክልኝ እድሜ ልክ ባለውለቴ ነው የምትሆን። ኧረ ቦቼ ምንሽ ይልቅ ጊዜ አናጥፋ እንሂድ። ቆይ ቦቸራ እንዴት እንደዚህ ልታደርግ ቻልክ? ልብሽ እኮ ለፍቅር ንጹህ ከሆነ የሚረዳሽ አታጭ። ታዲያ ማን ደርቶ ነው? የእስር ቤት ጓደኛዬ ስፒዶ ይባላል። ፌር ቤት አለ። አይ ስፒድ። ኧረ ስፒድ አይደለም ስፒዶ ነው። ኧረ ቦቼ አትፎክር፣ እያቆላመጠችኝ እኮ ነው። ውይ ቦቸራ ኦ ማይ ጋድ ቦቸራ ግን እንደዚህ የምታስቅ ሰው ከሆንክ አብረን ጊዜ ብናሳልፍ ደስ ይለኛል። እድሜ ልካችንን ነው? አይ አልፎ አልፎ የሆነ እንግዲህ እሱስ ቢሆን ማናየበት። በቃ ከተስማማን ገብቼ ሹራብ ደርቤ ልውጣ። እንደዚህ እንደሆን አብረን ጊዜ እናሳልፋለን። ኧረ አንቺ ብቻ ደስ ይበልሽ እንጂ እኔ እንደፈለግሽ ነው የምሆንልሽ። በቃ መጣሁሽ። ሄርሜላ ወይ ደግሞ ስመጪ እንደዘነቡና ዘኔ እናወጋለን። እሺ እንደዘኔና እንደዘነቡ። ቦቼ ደህና ነህ? ባንዴ ተቀየርክ እኮ። ያው አለባበሱን ብቻ ሳይሆን እኮ ትክክለኛ ማንነቱን ነው ላውጋሽ ልኝ እኮ። You are so funny. ስፒዶ አለው ደህና እየተነፈስኩ ነው አይደል? እስኪ ልብ እንካኛለ ትርታ አለ ስፒዶ ሳመችኝ እኮ። ኧረ ቦቼ ተረጋጋ። ሳመችኝ አታካብለው እንዴ። ስፒዶ ያለበት ነገር እኮ ሰርግ ነው መጨረሻ። ምን ላድርግ ስፒዶ? ይልቅ ተነሳ ተጣብና ዋልሱ እስቲ ሲጋራ አስኪን እስቲ አባት እዚህ ጋር መለኮስ አይቻልም። እዚህ ጋር አይደል እንደ ገዛሁት እዚህ ጋር ነው ማጨስ እኮ ተናገርኩኝ። እዚህ ጋር መለኮስ አይቻልም እንዴ? እዚህ ጋር ነው የገዛሁት እዚህ ነው ማጨሰው። እዚህ ጋር አይቻልም። ያምሻል እንደ ሴትዮ የትም አልሄድም። እዚህ ነው የገዛሁት እዚህ ነው ማጨሰው። እንዴ በዚህ አይነትማ እንኳንም ኮንዶም ያልሸጥኩልህ። Look at me habibi. ምንድን ነው ትቼ በሻት አታንኳኳም እንደ ሽንት ቤት የወንዶች እኮ ነው። እና ምን ችግር አለ? የወንዶችም የሴቶችም እናንተ ወርቅ ነው እንደምትጥሉበት። የወንዶች ሽንት ቤት ውስጥ ደግሞ እንደዚህ ትላለሽ እንደ የወንዶች በዛ ላይ ደግሞ አስተማሪዎች እኮ ነው ሽንት ቤቱ። አላሁ አክበር ሸምሱ ወይ ወይ ታምራለች። አንተ አላሁ አክበር አንተ እኔ የምቀበለው እኔ የምቀበለው እሙ ሚጣዬ እሙ አላሁ አክበር አውዙ ቢላሂ ሚነ ሸይጣን ጥፊ በጥፊ ኢና ሊላሂ አንቺ በያ ኧረ በያ እንዴት ነሽ? ማሳሰማሪ የሌለ ተማለች። እውነትህን ነው? የምርህን ነው? ኧረ እኔማ የሌለ አስጠልቶኝ ነበር የእሷ ትምህርት። እሷን ትምህርት ተገላገልናት። ከአሁን በኋላ የእሷን ትምህርት ምንም ማለት አይመስለኝም። ግን ያው ዝም ብለን ጠይቃት። ሰላም ሆነ ትችል? ሰላም ነው? ሰላም ነው ትችል? በጎ ነኝ። ተቀመጡ። እቤቴ ድረስ አመጣሃቸው። ተመስገን። እናት ቸር አሁን እንዴት ኖት? በጎ ነኝ። ፈጣሪ ይመስገን። እና ደሞትን ተመረመሩ? አዎ
አዎ ግን ምን ዋጋ አለው? እንዴት? የኔ በሽታ እንዴት ነው? ፍለጋ ብቻ ነው፣ አይገኝም። እንኳንም ታመሙ። ወሩን ሙሉ የእሷን ትምህርት አንማርም ማለት ነው። አዎ ፈጣሪ ይመስገን። በቃ ትችል ፈጣሪ ማሩ። ወዴት? ወደ ቤት ነው። እዚህ ከመጣችሁ አይቀር ዩኒት 5 እዙን ጨርሳታለን። ወይኔ ስልኬ፣ ወይኔ ገንዘቤ። ጉድ ነው ዘንድሮ መኖራችንን እንጃ። እንዴ ምን ሆነ ነው የምታለቅሰው? ቾምቤ የሚባለው የሰፈራችን ጉልበተኛ ስልኬንም ብሬንም እንዳለ ወሰደብኝ። አለ ቾምቤ ያለበት ወሰደን ዛሬ። ኧረ ማዘር ከባድ ነው እሱ፣ እርሱ አይችሉትም። በአንድ ቦክስ ነው ጥርሱን ማራግፈው። ዛሬ ያለበት ወሰደን። እሱ ነው ስልኬን የወሰደው። አንተ ነህ ስልክና ብሩን የወሰድክበት? አዎ እኔ ነኝ የወሰድኩበት። እንዴ አንተ ሰው ነው የወሰደብኝ አላልኩም ነበር እንዴ? አዎ ታዲያ ይሄ ሰው ነው እና? አረ ይሄማ ሰው አይደለም፣ ይሄ ጂኒ ነው። እኔ እኮ ገንዘብ የወሰደብህ ሰው ጋር ነው ውሰደኝ ያልኩ። እሱ ነው ገንዘቤና ስልኬን የወሰደው። አረ አንተ ልጅ እሱ ነው አትበል። ይሄ እኮ አንድ ሰው አይደለም፣ እነሱ ናቸው በላይ። የኔ ልጅ አንተ ነገር ስልክና ገንዘቡን ወሰድክባት። አዎ ራሴው ነኝ። የኔ ልጅ ይሄንንማ ማን ይችላል? አሳልፎ ለፈጣሪ መስጠት ነው እንጂ። እናቴ ድረሽልኝ። እንደምን ዋላችሁ ተማሪዎች? ደግነን መምህር ደህና ዋሉ? እንዴት ኖት ጋሼ? ደህና ከረሙ? ደህና ነኝ። በሉ ቁጭ በሉ። ልጆቹ ደህና ናቸው? አደጉ? አንተ እኔ ልጅ የለኝም ምንድነው የምትቀባጥረው? አርፈህ ቁጭ በል። ዋ አይቆጡ ይታያ። ባለቤቶ ደህና ናት? አደገኝ? አደገች? ወይ መች አባይ አጋባኝ ሚስት ነው። አርፈህ ቁጭ በል አልኳ እንዴ። ደግ መምህር ደግ ይርበሉኝ። እሺ ባለፈው ስለምን እንደተማርን የሚነግረኛለህ? ስለ ደን የተማርነው። ጎበዝ። እሺ ቀጥል። ምኑን ለአጥለው በል። ስለ ደን ምን ተማር? ኧረ ምኑን ይዤው ብዙ ነው ያወጋን እኮ ቢያንስ ትንሽ ንገረኛ። ተውትማ መምህር፣ ሁሉም ቢያወጉት ሆድ ባዶ ያራል ይላሉ አባቶይ። እሺ ተውት። ዛሬ ደግሞ የምንማረው አንተ ደበበ። አቤት። ለምንድን ነው የምትረብሸው? ዋ አስካላይ እኮ ጠርታኝ ነው። አንቺ አስካለሽ ለምንድን ነው የጠራሽው? ረጋሽ ይሄን ያልጠራሁትም ራሱ ዞሮ ነው የጎነተለኝ። የቺ ደብ ብላ ጠርታኝ እኮ ነው በል። አይ እንግዲህ በቃ ዝም በል። ለመሆኑ የቤት ስራ ሰርተሃል? ዋ እማይ ምን ሄዳ ነው የቤት ስራ የምሰራው? ሀቤ ጋር ሳርስ ነው የምወይ። ወይ እናንተ ሰዎች አቃጥላችሁ ልደፉኝ ነው እንደምትፈልጉት? እኔ የምልህ ቆይ እዚህ ትምህርት ቤት ለምን እንደምትመጣ ግን ገብቶሃል? ያገኝ ያው መቼም እውቀት እንዲዘልቀኝ ነው እንጂ አንቱ። ኧረ የሚዘልቅ ነገር ይዝለቅ። ተነሱታ። ኧረ አስፈለጎት እንዴ? ምንድን ነው የሚያስፈልገኝ? ጠቢጤ ነዋ። አያውቁኝም። እኔ ደቤ ሰው ስዘረጠጥ እንዲህ አላጎኖት ምን ይላሉ? እሺ ደብተርና እስክሪብቷችሁን አውጡ። ደብተርስ ይዣለሁ፣ መሞንጨሪያ ግን አልያዝኩም። እርሶ ሀሎት ይስጡኝ። የለኝም። ታያ ምን ያስቆጣዎታል? ጅምባዣም አንቺ በያ። ኧረ በያ እንዴት ነሽ? ማሳሰማሪ የሌለ ተማለች። እውነትህን ነው? የምሬን ነው። ኧረ እኔማ የሌለ አስጠልቶኝ ነበር የእሷ ትምህርት። እሷን ትምህርት ተገላገልናት። ከአሁን በኋላ የእሷን ትምህርት ምንም ማለት አይመስለኝም። ግን ያው ዝም ብለን ጠይቃት። ሰላም ሆነ ትችል? ሰላም ነው ትችል? በጎ ነኝ። ተቀመጡ። እቤቴ ድረስ አመጣሃቸው። ተመስገን። እና ቲቸር አሁን እንዴት ኖት? በጎ ነኝ፣ ፈጣሪ ይመስገን። እና ደሞትን ተመረመሩ? አዎ ግን ምን ዋጋ አለው? እንዴት? የኔ በሽታ እንዴት ነው? ፍለጋ ብቻ ነው፣ አይገኝም። እንኳንም ታመሙ። ወሩን ሙሉ የእሷን ትምህርት አንማርም ማለት ነው። አዎ ፈጣሪ ይመስገን። በቃ ቲቸር ፈጣሪ ማሩ። ወዴት? ወደ ቤት ነው። እዚህ ከመጣችሁ አይቀር ዩኒት 5 እዙን ጨርሳታለን። ሄሎ ሄሎ ብራዘር፣ ስልኬ ጠፍቶኝ ነበር። እባክህ ጠፍቶ አይደለም ሰርቄህ ነው። ኧረ በእናትህ መልስልኝ። ወንድም የለህም? የለኝም። እሺ እህት የለህም? አለኝ። እና እኔ እህት አለው ማለት ያው እህትህን ስልኳን ቢሰርቋት ደስ ይልሃል? እባክህ ስልክ የላትም፣ ይሄን እሰጣታለሁ። ኧረ በእናትህ እሺ። አባት የለህም? አንተ ምንድነው ከቤተሰብ መምሪያ ነው እንደ ደወልከው? ኧረ ተው መልስልኝ። ከገዛሁት እኮ ገና አመት እንኳን አልሞላው። ምን ቢሞላው ልደቱን ልታከብርለት ነው? ኧረ ተው ግን መልስልኝ። እኔ እኮ ስልኩ አይደለም ውስጡ ያለው ፋይል ነው የሚያሳስበኝ። በቴሌግራም እልክልሃለሁ። አንተ ምንድነው በዛው ስለጠየቅኩ ነው እንዴ? ስልኬን ትመልሳለህ ወይስ አትመልስም? አልመልስም። ኧረ ሰፋጣ አትመልስም? አልመልስም። ጭራሽ ትጮኻለህ እንዴ? እርግጠኛ ነህ አትመልስም? አዎ አልመልስም። ምን ታመጣለህ?
እሱማ ምን አመጣለሁ? ረከስ ያለውን ፈልጌ ሌላ ገዛለሁ እንጂ። አንተ ግን ይደብራል የምር። አይለፍልህ፣ መጥፊያ ያርገው። አሚን አባቴ። ሻይ ኦ ማይ ጋድ ሻይ